ሰላም ሰላም ቤተሰብ ውድ አዳሚ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ሰላም ነኝ፣ ደህና ነኝ። እናንተ እንዴት ናችሁ? ዛሬ ደግሞ ይዤ የመጣሁት ልብስ ገዝቼ ነው ማለት ነው። እሱም ልብስ ምንድን ነው? ይኸው በዚህ በፌስታል ያለው ነው ማለት ነው። አሁን አውጥቼ አሳያችኋለሁ ማለት ነው። በቅንነት ቪዲዮውን እስከ መጨረሻ ተከታተሉ። ላይክ፣ ሰብስክራይብ እያደረጋችሁ ማለት ነው። ያላደረጋችሁ ደግሞ አድርጉ ማለት ነው። በጣም አሪፍ የሆነ ሱፍ ነው የማሳያችሁ። ለልጆች የሆነ ደንዳና በጣም ቆሻሻ የሚስል ለገጠር ልጅ የሚሆን ለልጅ በጣም ቆሻሻ ይችላል ማለት ነው። ሱፍ ታውቃላችሁ መቼም ሆነ መቼም ፋሽን እንደማያልቅ ማለት ነው። ሁላችሁም ታውቃላችሁ ይመስለኛል። እንዲያወጡ አሳያችኋለሁ። ከዛ እንደገና ደግሞ እንትን ብዬ አሳያችኋለሁ ማለት ነው። እዙ በዚች በፌስታል ቅል አደረኳት እስካሁን ድረስ ቅል አደረኩት ማለት ነው። ስንት እንደሆነ ከየት እንደገዛሁት የምትፈልጉ ዋጋው ስንት እንደሆነ አብሮት ምን እንዳለ በደንብ አድርጌ አብራራላችኋለሁ ማለት ነው። አሁን ይኸው ሁለት ነው ከዚህ ያወጣሁት። በጣም ነው የሚያምረውና ያው ግን ስትገዙ ምን አለ መሰላችሁ ተለቅ ማረቅ መሆን አለበት። ቢያንስ የ8 ዓመት ልጅ ከሆነ የ9 10 ማለት አለበት። እዚህ ሀገር ላይ ሰነስ ይላል። ያኔ አንዳንድ እዚህ አረቦች ቤት ሲገዛ ሳይሆን ሱፍ ሳይሆን ብሎ ማናቸው ልጅ ገዝተው ሳይ ያንሳል። ምሳሌ የ6 ዓመት ሆኖ የ7 የ8 ዓመት ብለው ነው የሚገዙት። መሆንም ያለበት እንደዛ ስለሆነ ማለት ነው። ይሄ እንዳለ አወጣሁት ከፌስታሉ ጋር ማለት ነው። ሁሉንም አወጣሁት። ወረቀት ለራሱ እንትን አላለም ማለት ነው። እና ያውም የኔ ካሜራዬ ብዙ ጥራት የለውም እንጂ ማለት ነው። በጣም ነው የሚያምረው ነገር ማለት ነው። እንግዲህ ቦታ ያው ሱፍ ደስ የሚለው እንትን ላይ ሲሰቀል ነበር ማለት ነው። አለ አይደል? ይሄ ምንድን ነው ስሙ? የዶላር ባለ አይደል? እንደዛ ሲሰቀል ነበር ደስ የሚለው። ግን ምን ታረጉታላችሁ? የዶላር የለኝም እኔ እና እዚህ ጋር ደግሞ ሸሚዝ አለው ታውቃላችሁ አይደል? እና ያው ምንም አማራጭ የለም እላችኋለሁ። ዙሮ በደንብ አድርጌ እንትን ብዬ አሳያችኋለሁ ስንት ፍሬ እንደሆነ እንደገና ቆጥሬ ደግሞ መልሼ አሳያችኋለሁ ማለት ነው። እዚህ ላይ እንደዚህ እንደምታዩት ማለት ነው። እዚህ 1 2 ገምቱ ስንት እንደሆነ 3 እዚህ ላይ 2 አለ በአንድ ማለት ነው። ይሄ 1 የበጀ ያስኩት መልሼ ደግሞ ይሄ 2 አብሮ ይሄ 3 4 ከዛ አጠቃላይ ስንት ይመስላችኋል? 6 ነው። 6 ነው አጠቃላይ ማለት ነው። ሁሉም ሆኖ 6 ነው። እና እዚህ የመጀመሪያው ላይ 2 አለ። እዚህ ጋር ደግሞ 3 መሰለኝ 2 ነው። እንደዚህ ጋር ማይ 3 መሰለኝ ነው 2 ብቻ ሁሉም ሆኖ 6 ነው። ያው ሌላውን አላጋ አጥቼ ነው እንጂ እና ምርጥ ነው፣ ደስ ይላል። የኔ ካሜራ በደንብ ጥራት ስለሌለው ነው እንጂ በጣም አሪፍ ነው ሱፉ ከነቀጠሉ። ይኸው እዚህ ታይሻል 1 2 3 4 5 6 ታያችሁ ማለት ነው። 1 2 3 4 5 6 6ቱም እዚህ በአንድ ነው ማለት ነው። ይሄ እንደምታዩት በጣም ነው የሚያምረው። አንድ አይነት ነገር ምናምን ብዙ እየተበረበረ ነው እንጂ እንትኑ ማለት ነው። በዚህ ሁኔታ የገዛሁት ሱፍ በጣም አንደኛ በጣም አሪፍ ነው። እኔ በጣም ነው የወደድኩት። መግዛት ተፈለጋችሁ ሂድና ግዙ። አድራሻው ደግሞ የት ነው ለምትሉ ጀሙም ነው። ከረባት አለው፣ ቲሸርት አለው ተውስጥ፣ እጅጌ ሙሉ ነው ማለት ነው። የውስጥ እንትን አለው፣ ቀበቶ አለው። ቀበቶ ለራሱ አሪፍ ነው፣ ሌዘር ነው። ተውስጥ ስለሆነ አላልታየም እንጂ ቀበቶ
ከሱቁ ጋር ነው ማለት ነው። እና ከውስጥ በኩል ስለሆነ ነው እንጂ ቀበቶን በጣም አሪፍና ቆንጆ የሆነ ነው። ሱቁ በቃ አንደኛ የዘላለም ነው ማለት ነው። ህፃን ልጅ በተለይ ገጠራማ ለሚኖሩት በጣም ነው ቆሻሻ የሚችለው ለራሱ ማለት ነው። በዛ ላይ ድንዳኔውን በቃ ልክ ሁለት ጨርቅ ነው የሚመስለው ማለት ነው። አዴናዴኑን ልነግራቸው አልችልም። ክብደቱ ጥራቱን ልነግራቸው አልችልም። እንደዚህ ዝም ብላችሁ ስታዩት አያምርም። በአካል ግን እንዴት እንደሚያምር አጠይቁኝ። የምር ያው ከረባቱ ቲሸርቱ አሪፍ አሪፍ ናቸው። ከረባቶች ለራሱ ሲያምሩ ልነግራቸው አልችልም። እና በዚህ መልኩ ሱፍ መግዛት ተፈለጋችሁ አድራሻ ጅቡ ነው። ምርጥ ምርጥ አለላችሁ ማለት ነው። በቀደም ለኢድ ገዛሁት። በቃ በጣም አዲስ የመጣ ነበርና እዛ ሱቁ ማለት አለን በቃ አላስችለኛልና ሳየው በደንብ አውርጄ ምናምን ሳየው አማረኝ። ከዛ ምን ችግር አለው ገዝቼ ብዬ ይሄን ይመስላል እላችኋለሁ።